ዲቪ 2027ን በተመለከተ ብዙዎቻችሁ ብዙ ጥያቄ እየጠየቃችሁ ነው። ዲቪ 2027 ቀርቷል የሚሉ መረጃዎች እየተሰራጩ ነው። ዲቪ 2027 አልፏል፣ ምዝገባ አልቋል የሚሉ መረጃዎችም አሉ። ብቻ ብዙ መረጃዎች ቲክቶክ ላይ እና ሶሻል ሚዲያ ላይ ይለቀቃሉ። ዲቪ 2027 አልቀረም። ምናልባት እኛም ከዚህ በፊት ሁለት ቪዲዮዎችን ስለ ዲቪ 2027 ሰርተን ነበር። አንደኛ ጥቅምት 6 ዲቪ 2027 ምዝገባ ይጀመራል የሚሉ መረጃዎች ወጥተው ስለነበረ እነሱን መረጃዎች መሰረት አድርገን እኛም እንግዲህ መመዝገብ የምትፈልጉ ብለን ሰዎችን ሁላ ተቀብለን ነበረ። ያው ዲቪ 2027 በጥቅምት 6 ሊጀምር አልቻለም እንደ ኢትዮጵያ አቆጣጠር ማለት ነው። ከዚያም በተጨማሪ ብዙ ቀኖች ይጠበቁ ነበር። ካሁን ይጀምራል፣ አሁን ይጀምራል የሚባሉ መረጃዎችም እየወጡ ነበር ማለት ነው። አሁን ላይ ብዙዎች እንግዲህ ዲቪ 2027 ምን ላይ እንዳለ ብዙ መረጃው የላችሁም እና በዛሬው ቪዲዮአችን ዲቪ 2027 ምን ደርሷል የሚለውን በደንብ መረጃ ሰጣችኋለሁ። ምናልባት ከዚህ በፊት ሰምታችሁ ከሆነ ዲቪ 2027ን በተመለከተ አዳዲስ ነገሮች አሉ። ከዚህ በፊት ተጀምረው የማያውቁ አዳዲስ ነገሮች አሉ። የመጀመሪያው $1 ክፍያ ነው። ያው ኤሌክትሮኒክ ክፍያ ነው $1። ከዚያም በተጨማሪ አንዳንድ ሰዎች ፓስፖርት ያስፈልጋል አያስፈልግም የሚል ውዝግብ ነበር። እንደምታውቁት ብዙዎችም እየጠየቃችሁኝ ስለነበር ማለት ነው። እንግዲህ ሞስትሊ እነዚህ ሁለቱ ጉዳዮች ናቸው እንዲዘገይ ምዝገባው እንዲዘገይ ያደረጉት። መግለጫም አለ፣ የወጣ መግለጫም አለ ኦፊሻል የነሱ ዌብሳይት ላይ መግለጫውንም አነብላችኋለሁ። ከዚያ በፊት ግን አንደኛ ፓስፖርትን በተመለከተ እንግዲህ ምንም የተወራ ነገር አልነበረም። በእርግጥ ፓስፖርት እንደ አንዳንድ ዓመቶች ላይ በፊት ላይ ነበረ 2025 2026 2024 አካባቢ ነው ካለ ፓስፖርት አፕላይ የተደረገው። ፕሮፖዛል ቀርቧል። ምንድነው ፓስፖርት ያስፈልጋል የሚል አንደኛ $1 ክፍያውንና የፓስፖርትን አስፈላጊነት በተመለከተ ፕሮፖዛል ቀርቦ ነበር እና ፓስፖርቱን በተመለከተ ምንም የተሰጠ ውሳኔ የለም። ምንም ውሳኔ አልተሰጠም። ምናልባት ግን $1 ክፍያውን በተመለከተ ግን ውሳኔ አርፎበታል። ክፍያው ግዴታ እንደሆነ ለተለያዩ የሰርቪስ ወጪዎች እንደሚያስፈልግ ውሳኔ አርፎበታል። ስለዚህ ሊዘገይ የቻለበት ምክንያት ምንድን ነው? ይህንን $1 ክፍያ ሲስተሙ ጋር ኢንተግሬት ሲያደርጉ በጣም ብዙ ነገሮች አብረው መያያዝ አለባቸው። ለምሳሌ ሰዎች ከዓለም ዙሪያ ነው $1 የሚከፍሉት። ስለዚህ ኤሌክትሮኒክ የክፍያ አማራጮች አሜሪካን ላይ የሚሰሩትን ብቻ ካደረጉ ምናልባትም አይዶን ነው 1 ሚሊዮን ሰው ራሱ አፕላይ ሊያደርግ ይችላል። ምክንያቱም አሜሪካ የሚኖሩ ሰዎች ናቸው ይሄ ኤሌክትሮኒክ ክፍያ የሚኖራቸው ወይንም የሚመላለሱ ሰዎች። እንዳለ በመላ ሀገሩ ህጋዊ የሆኑ የሚሰሩ የኤሌክትሮኒክ የክፍያ አማራጮችን ሲስተሙ ላይ መመዝገብ ያስፈልጋል። ሲስተሙ በጣም ብዙ ለውጦችን ነው አስተናግዶ የሚመጣው በዚች $1 ምክንያት። ይሄ ደግሞ ረዥም ሪሰርች፣ ረዥም ትግል፣ ረዥም ስራ ይፈልጋል። በእርግጥ ከፍተኛ እውቀት ያላቸው ኤክስፐርቶች ቢኖሯቸውም ግን እንዲህ እንደ ማንኛውም ነገር ወዲያውኑ አስገብቶ ወዲያውኑ የሚያወጡት ነገር አይደለም። ስለዚህ የዘገዩበት ምክንያት ይሄ ነው። ነገር ግን አልቀረም፣ በዚህ ዓመት አልቀረም። 2027 በቅርቡ ይጀመራል። መግለጫ እንደሚሰጡም በይፋ መቼ እንደሚሆን፣ ምን ያክል ጊዜ እንደሚቆይ፣ ክፍያው እንዴት እንደሚከፈል እና መሰል አዳዲስ ሪኳየርመንቶችም ካሉ በዛ ዙሪያ ላይ መግለጫ እንደሚሰጡ ተናግረዋል። ግን እናንብበው እስኪ። ያው መግለጫው ይሄ ነው። እዚህ ጋር እንደምታዩት የራሳቸው ኦፊሻል ዌብሳይት ላይ ነው ያስቀመጡት። changes to entry period ይላል for 2027 ዳይቨርሲቲ ቪዛ ዲቪ ፕሮግራም። ይህ ማለት ለውጥ የምዝገባ ለውጥ ይመለከታል ነው የሚለው። የተጻፈው ኖቬምበር 5 ነው። ዛሬ ይህን ቪዲዮ በሰራሁበት ሰዓት እንግዲህ ስንት ነው ቀን ካላችሁኝ ኦልሞስት ኖቬምበር 15 10 ቀን አልፎታል መግለጫው። ያው እኔ ሰዎች ያዩታል ብዬ ስላሰብኩኝ ቪዲዮ አልሰራሁበትም። ግን አሁን ላይ የብዙ ሰዎች ሀሳብ የብዙ ሰዎች ፍላጎት ስለሆነ ነው ይሄን መግለጫ ይዤላችሁ የመጣሁት። ኦልሞስት ይሄ ቪዲዮ ከተለቀቀ ከ10 ቀን በፊት ነው መግለጫ የወጣው ማለት ነው። እና ምን ይላል? the department is implementing certain changes ነው። ቅድም እንደነገርኳችሁ አንዳንድ ለውጦችን ኢምፕሊመንት እያደረገ ነው ሲስተሙ ላይ። ይህ ማለት ዳይቨርሲቲ ቪዛ ወይንም ዲቪ እንዲዘገይ ያደረገው እነዚህ ለውጦች በመኖራቸው ነው። we will ያው እዚህ ጋር እንቀጥል ጽሁፉን ሙሉ እናንበብ። we will announce that the start date for ዲቪ 2027 registration period as soon as practicable ይላል። registration period ይላል። ይህ ማለት የምዝገባ ቀኑን እኛ እናሳውቃለን፣ አናውንስ እናደርጋለን ነው እያሉ ያሉት። ምክንያቱም ከዚህም በፊት እንደሚያደርጉት ማለት ነው። ያው እንደዚህም ዘግይቶ አያውቅም በነገራችን ላይ፣ አሁን ነው የዘገየበት ምክንያት። እና እዚህም ጋር አይታችሁት ከሆነ ዲቪ 2027 ሴሌክሽን ሪዘልቱ ይህ ማለት እናንተ አፕላይ ስታደርጉ ቀድማችሁና አሁን ስለዘገየ ምናልባት ሰሌክት የሚደረግበት ጊዜ ወይንም ውጤት ይፋ የሚሆንበት ጊዜ ግን ልዩነት አይፈጥርም ነው። ይህ ማለት ለምሳሌ ግንቦት ላይ ነው አይደለ ውጤት የሚመጣው። ከዚህ በፊት አይታችሁ ከሆነ ምናልባት አሁን ላይ ምዝገባ ጊዜው በመዘግየቱ ምክንያት ውጤት የሚወጣበት ቀንም አይዘገይም ነው። ያው ከዚህ በፊት በነበረው ጊዜ
ምዝገባው እንደሚቀጥልም ነው እንደዚህ መግለጫዎቻቸው እየጠቆሙ ያለው ማለት ነው። ስለዚህ ምን ይላል? these changes will not affect the visa application period ነው። ይህ ማለት እናንተ ተመርጣችሁ ቪዛ አፕላይ ታደርጋላችሁ። ሌሎችም አንዳንድ ፕሮሰሶች አሉና እነሱም ፕሮሰሶች ለመጨረስና 2027 አሜሪካ ለመግባት የሚከለክሉ ወይንም ደግሞ የሚያግዱ ነገሮች አይኖሩም ነው ይሄ የዚህ መዘግየት። so which will remain ይላል ኦክቶበር 2026 to ሴፕቴምበር 30 2027 በእነዚህ ጊዜያቶች ውስጥ ከዚህም በፊት ይደረግ እንደነበረው ፕሮሰሶቹን ይቀጥላሉ፣ ባሉበት ይሄዳሉ። እኔ ዌብሳይቱን ከፍቼም ላሳያችሁ ይችላሉ። ይሄ ነው እንግዲህ የዲቪ መመዝገቢያ ፎርም ለረጅም ዓመታት የተመዘገቡት ሰዎች በዚህ ዌብሳይት መሰረት ነው። አሁንም አይታችሁት ከሆነ 2026 ኢንትራንት ስታተስ ቼክ ነው የሚለው። ይህ ማለት ምናልባት ዲቪ 2026 አፕላይ ያደረጉ ሰዎች ውጤታቸውን ቼክ እንዲያደርጉ ነው አሁንም ድረስ ሲስተሙ የሚሰራው እና ቼክ ስታተስ ስትሉ ከዚህ በፊት ግንቦት ላይ ነው ይሄ የተለቀቀው። ከግንቦት ጀምሮ ይሄ ነው ሲስተሙ የሚያሳየው። ምዝገባ ሲጀመር ምንድነው ይሄ ሲስተም ያው እዚህ ጋር አሁንም ኮንቲኒው ምናምን ነው የሚለው እና በዚሁ ብቀጥል የ2026ን ውጤት ቼክ እንዳደርግ ነው የሚጋብዘኛው። አይታችሁት ከሆነ እዚህ ጋር በዚህ መሰረት ውጤት ተመልከት ነው የሚለኝ። ነገር ግን ከዚህ በፊት ሲስተሙ ላይ ምንድነው ምዝገባ ሲጀመር ቀጥታ ስገቡ የምዝገባ ፎርም ነው የምታገኙት። አሁንም ቢሆን ቀኑን አናውንስ አድርገው ቀኑን አሳውቀው ምዝገባ ሲጀምሩ እዚህ ሲስተሙ ላይ ያ የምዝገባ ፎርም ክሊር ሆኖ ይመጣል ማለት ነው። ስለዚህ ከኛ ምንድነው የሚጠበቅብን? ዝግጁ ሆነን መጠበቅ ነው የሚጠበቅብን። በቃ የሚያስፈልጉ ነገሮችን ማሟላት፣ ፎቶ በትክክል ማዘጋጀት፣ $1 የምንከፍልበትን አማራጭ በትክክል መፈለግ። እኛ $1 እንከፍልላችኋለን ስለዚህ አናግሮን ብዬ ስልክ አስቀምጬ ነበር። አሁን ግን በጣም ሰው ስለበዛብን እጅግ በጣም ብዙ ሰው ስለመዘገብንና ሰው ስለበዛብን ሃንድል ለማድረግ ስለሚያስቸግር ምናልባት ምዝገባው እስኪጀመር ድረስ ፔንድ አድርገናል፣ ምዝገባ አቁመናል። ምናልባት ፓስፖርት የሚያስፈልጋል ከተባለ የመዘገብናቸው ሰዎችና ፓስፖርት የሌላቸው ሰዎችን ስለምንመልስ ያ ነገሩ አስቸጋሪ ስለሆነ አሁን አንመዘግብም። ግን ዲቪ ከተጀመረ የያዝናቸውን ሰዎች መዝግበን ከጨረስን በኋላ ግን እናንተንም ልንመዘግባችሁ እንችላለን። የሚያስፈልጋችሁ ምንድነው? $1 የምትከፍሉበትን አማራጭ አሁኑ ማስተካከል ያስፈልጋል። ምናልባት ውጭ ላይ ማስተር ካርድ ህጋዊ ማስተር ካርድ ያላቸው ሰዎች ካሏችሁ እነሱን አናግራችሁ ሴት ማድረግ ወይንም እንዲህ የሚመዘግቧችሁ ሰዎች ካሉ እነሱን ማናገር፣ ካልሆነ እኛም ስለምንመዘግብ መጠበቅ እስክና ግልጽ ድረስ ማለት ነው ምዝገባ እስኪጀመር ድረስ። ዘን ደግሞ ፓስፖርት እንግዲህ አልታወቅም፣ ገና አልተወሰነም። እኔ ተስፋዬ ፓስፖርት ግዴታ ቢሆን ኖሮ ልክ $1 ግዴታ እንደሆነው ይፋ እንደተደረገው ይፋ ይደረጋል ነው የኔ ሐሳብ። ብዙ ሰዎችም የሚሉት ይሄንን ነው። ግን ፓስፖርት እንኳን ካስፈለገ ፓስፖርታችሁን ሬዲ አድርጋችሁ ማስቀመጥ፣ እነዚህ መረጃዎችን አደራጅታችሁ አስቀምጡ። ልክ ምዝገባ ሲጀመር አፕላይ ታደርጋላችሁ። ያው ምንም የሚያግዳችሁ ነገር ሊኖር አይችልም ማለት ነው። ኤኒዌይስ ግን ዘግይቷል። ያው ይሄም ኦፊሻሊ የተገለጸ ነገር ነው፣ አልቀረም። አለመቅረቱንም እንዲሁ እንዳያችሁት ተናግሯል ወይንም ደግሞ ገልጿል። ስለዚህ በትዕግስት መጠበቅ ብቻ ነው ያለን አማራጭ። ይህን መረጃ ለእናንተ ለማድረስ ያክል ነው የመጣሁት። አሳውቃችኋለሁ። ቤቱን እንግዲህ ሰብስክራይብ አድርጉ። እንዲህ አይነት መረጃዎችን ታገኙበታላችሁ። ስለ ዩቲዩብ እናስተምራለን፣ ስለ ተለያዩ ስኪሎች እናስተምራለን። ሰብስክራይብ አድርጉን፣ ላይክ አድርጉ፣ ኮሜንት ሀሳብም ጻፉ። ቤተሰብ እንሁን ለማለት ያክል ነው፣ ለመጋበዝ ያክል ነው። አብራችሁ ስለቆያችሁ አመሰግናለሁ። መልካም ጊዜ